ሰላም እንደምን አላችሁ የቲክቶክ ቤተሰቦች። እኔ መልሰው ሞገስ ይባላለሁ። የኢንሹራንስ የሽያጭ አማካሪ ነኝ። እንዲሁም ሌሎች ተያያዥ የሆኑ የሽያጭ ስራዎችን ሰራለሁ። ስለዚህ ዛሬ መሰረታዊ የሆኑ የሽያጭ ክህሎቶችን በተወሰነ እናያለን። እስከ መጨረሻው ድረስ ተከታተሉኝ። አንድ ድምዳሜ ላይ ደርሻለሁ። ማለትም ምንድነው? ሁላችንም ቢሆን ሻጮች ነን። ስለዚህ የትኛውንም ስራ እየሰራ ሊሆን ይችላል። አሁን ማንኛውም ሰው የትኛውም ሰው በሉት ተቀጥሮ የሚሰራም ከቅጥር ውጭም ያለ በየትኛውም አጋጣሚ ሰርቶ የራሱን ገቢ የሚያገኝ ሰው ሻጭ ነው ብዬ አምናለሁ። ስለዚህ ዛሬ የምነግራችሁ በዚህች አጠር ባለች ሪከርድ ባደረኳት ቪዲዮ 7 መሰረታዊ የሆኑ በሽያጭ ሂደታችሁ ላይ ልትከተሏቸው የሚገቡ ቅደም ተከተሎች ላይክ እንደ ማንኛውም ስርዓት ሽያጭም ራሱን የቻለ ስርዓት አለው። ከየት ተጀምሮ የት ማለቅ እንዳለበት ያንን ካልተከተልነ የሽያጭ ትራንዛክሽናችን ፌል ያደርጋል ወይም ሽያጩ ስኬታማ አይሆንም ማለት ነው። ስለዚህ አሁን የምነግራችሁ ከመጀመሪያው ጀምሮ እስከ መጨረሻው 7 የሆኑ መሰረታዊ የሽያጭ ሂደቶች ናቸው። የመጀመሪያው ፕሮስፔክቲንግ ነው። ይህ ማለት ምን ማለት ነው? መጀመሪያ እናንተ ጋር ያለ ሰርቪስ ወይም ፕሮዳክት ይኖራል። ስለዚህ ይሄንን ሰርቪስ ወይም ፕሮዳክት ሊገዛችሁ የሚችልን ሰው መፈለግ ማለት ነው። ይሄ ማለት ፕሮስፔክቲንግ ማለት ነው። በሁለተኛ ደረጃ ፕሮስፔክት ካደረግነው ከስተመራችን ፕሮፐርሊ አይደንቲፋይ ካደረግን ከለየን በኋላ ወደ ሁለተኛው ስቴፕ መሄድ ይኖርብናል። ሁለተኛው ስቴፕ ቢውልዲንግ ራፖርት ነው። ይህ ማለት ፕሮስፔክታችን ወይም ገዣችን አይዴንቲፋይ ካደረግን ወይም ፕሮስፔክት ካደረግን በኋላ ከፕሮስፔክታችን ወይም ከከስተመራችን ያገኘነውን ፊድባክ በራፖርት መልክ ማቅረብ ወይም ማዘጋጀት እንደማለት ነው። ስለዚህ ይሄንን ደንበኛችን ወይም አፕሮች ያደረግነው ወይም ፕሮስፔክታችን ጠቅለል ባለ ፒክቸር እኛ ነገ ምን መስራት እንዳለብን ሰፖርት እንዲያደርገን እያንዳንዱን ነገር ከከስተመራችን ወይም ከፕሮስፔክታችን ከሱ ፐርስፔክቲቭ ተነስተን እያንዳንዱን ነገር ኖት ማድረግ ወይም ራፖርት ቢውልድ ማድረግ ሁለተኛው ስቴፕ ነው። ሶስተኛው አይደንቲፋይንግ ኒድስ ነው። ስለዚህ ፕሮስፔክት ካደረግን ራፖርት ቢውልድ ካደረግን በኋላ በሶስተኛ ደረጃ የሚመጣው አይደንቲፋይንግ the needs of your customers የከስተመሮቻችን ወይም ፕሮስፔክት ያደረግነው ግለሰብ ወይም ድርጅት ኒዱ ምንድን ነው? what the need የሚፈልጉት ደንበኞች የሚፈልጉት ምንድን ነው የሚለውን በትክክል ፊገር አውት ማድረግ። ይሄን ማድረጋችን ለአራተኛው ስቴፕ እንደ ግባት ይሆነናል። አራተኛው ስቴፕ ፕሬዘንቲንግ ነው። ፕሬዘንቲንግ ስንል ምን ማለታችን ነው? ኒዱን አይደንቲፋይ ካደረግን
ደን ያንን ፕሮዳክት ወይም ያንን ሰርቪስ ለፕሮስፔክታችን ፕሬዘንት እናደርገዋለን። ወይም በሪፖርት መልክ ሊሆን ይችላል፣ በማንኛውም ፌስ ቱ ፌስ ሊሆን ይችላል፣ በስልክ ሊሆን ይችላል። ለፕሮስፔክታችን ወይም ለደንበኛችን እያንዳንዱን ነገር ማስረዳት። ይህን ካደረግን በኋላ በአምስተኛ ደረጃ የሚመጣው አንሰሪንግ ኦብጀክሽንስ። ዩሲ ፕሬዘንት አደረግን። ፕሬዘንት ስናደርግ ኢዘር አክሰፕት ሊያደርግ ይችላል ገዢው፣ ወይም ዲክላይን ሊያደርግ ይችላል። መብቱ ነው። ሶ አንሰሪንግ ኦብጀክሽን ከፕሬዘንቲንጉ ተነስተን ወይም ከኛ ፕሬዘንቴሽን ተነስተን ደንበኛችን ሊቃወመን ወይም ሽያጫችን ሪጀክት ሊያደርገው ወይም አክሰፕት ሊያደርገው እንደሚችል ቀድመን አንደርስታንድ ማድረግ መቻል አለብን። ይሄ ለምን ይጠቅመናል? ኦፌንድ እንዳንሆን፣ ምላሻችን ሪጅድ እንዳይሆን ወይም ኢሞሽናል እንዳንሆን ይረዳናል። ስለዚህ ፕሬዘንት ካደረግን በኋላ ደንበኛው ለሚመልሳቸው መልሶች በጥንቃቄ እያንዳንዱን ኦብጀክሽኖች ማኔጅ አድርጎ ደንበኛውን ማስረዳት። መጨረሻ ክሎዚንግ the sales and getting resale ነው። የመጨረሻውን ስድስተኛው ስቴፕ ክሎዚንግ the sale ነው። ምናልባትም በአንድ ፕሬዘንቴሽን ሴልስን ክሎዝ ላናደርግ እንችላለን። ኢንኬዝ ግን ሰክሰስፉል ከሆን በአንድ ፕሬዘንቴሽን ሴልሱን ክሎዝ ማድረግም እንችላለን። ዋናው ነገር የኛ የሴልስ ስትራቴጂ ነው ማተር የሚያደርገው። ክሎዚንግ ሪጀክሽኑን ከመለስን በኋላ በጣም ቴክኒካል በሆነ መንገድ ለደንበኞቻችን ለሚጠይቁን ጥያቄ ሪጀክሽኑን ወይም አልቀበልም፣ ይሄንን ሽያጭ፣ ይሄንን አገልግሎት ወይም ይሄንን ፕሮዳክት፣ ይሄንን ምርት አልፈልግም የሚልበትን አካሄድ በትክክል መመለስ ከቻል፣ ማኔጅ አድርገን መመለስ ከቻል በእርግጠኝነት ሴልሱን ክሎዝ እናደርጋለን ወይም ሽያጫችን እናከናውናለን። ስለዚህ ጠቅለል ሳረገው አንደኛ አንድን ሽያጭ ለማከናወን 7ቱ መሰረታዊ የሆኑ ቅደም ተከተሎች፣ አንደኛ ፕሮስፔክት ማድረግ ነው። ሁለተኛ ራፖርት ቢውልድ ማድረግ፣ ሶስተኛ የከስተመራችን ኒድ አይደንቲፋይ ማድረግ፣ አራተኛ ፕሬዘንት ማድረግ፣ አምስተኛ ኦብጀክሽናችን አንሰር ማድረግ፣ ደንበኞቹ የሚጠይቁን ኦብጀክሽን ወይም የነሱን ቅሬታ መመለስ፣ ስድስተኛ ሴልሱን ክሎዝ ማድረግ እና ሰባተኛው ምርቱን ወይም አገልግሎቱን በድጋሜ መሸጥ የሚሉት ናቸው። ተከታታይ የሆኑ የሽያጭ የክህሎቶችን አቀርብላችኋለሁ። ይህንን ሀሳብ ከወደዳችሁት ፎሎ፣ ላይክ፣ ኮመንት በማድረግ ቤተሰብ መሆናችሁን እንድታረጋግጡ እጠይቃለሁ። አመሰግናለሁ።